በሙስና በተወጣጠረ አይደለም። ልቀቁት አይበት ወጣግዋል አይሉት አጣቅመናት ቸሪውጊ ልቀቁት። ምንም አይመጣም ነግሬ ነበር። ምንም አይመጣም። ልቀቁት እነሱ ምን ብዬ ነበር? ያራዳልሽ ምን ብዬ ነበር? አባቴ ልቀቁት። ምንም አይመጣም። አንተ በቃም እንዴ ድሮም እኮ አላቅምሽ ነው የታወጣጣሽ ማለት ነው። የመጨረሻ ጎቤው ነግሬ ነበረ። ምንም አይ በጣም ረቀስ በሉ መጣው አክስቴ እንዴት ነሽ? ያስቀመጥኩትን ዕቃ ልወስድ ነበር የመጣው ነው እንዴ? ምግብ ትበላለህ? አዎ እበላለሁ። ካለ እና ግባሽ ና ትወስዳለህ። ደህና ነህ? እስቲ እቺን ቀማስ ልጅ። እሺ ውሃ ትጠጣለህ? ላምጣልህ እንዴ? ውሃ ትጠጣለህ? ላምጣልህ? እሺ እስቲ እቺን ጠጣ። ምግቡ ተመቸህ? አሪፍ ነው። ኧረ እግዚአብሔር ይስጥልን። ተባረኩ። ብርኩ ነው። ወዴት ነው? ወዴት ነው ደግሞ? ሳይከፍሉ መሄድ አለ እንዴ? ጥርቅ አድርጎ በልቶ በልበል። አንተ የአንድ ምግብ 100 ብር አምጣ። እንደ ድሮ በየዘመዱ እየሄዱ ጥርቅ አድርጎ በልቶ መውጣት ድሮ ቀረ። እኔ ልጅ በል 100 ብር አምጣ። የአንድ ምግብ አምጣ። አዎ ያስከፍላል። ድሮ ቀርቷል። የኔ ልጅ አምጣ በል 100 ብር። ወይ ጊዜ ጥርቅ አድርጎ በልቶ እንደ ድሮ መሮጥ የለም እኮ ልጅ ያስከፍላል። አምጣ የኔ ልጅ ጉድሽን እናቴ እንዳታይሽ። በል ራይት ግባ። ያው አስጀምራለሁ። እሺ ምንድን ነው የሚሸተው? እንጃ የሆነ የሚሸት ነገር አለ። ቆይ አይቻው ወዴት እየወሰድከኝ ነው? መንገድ ተናልኩ። እንዴ ኧረ መንገድ ስተናልኩ። ስማ የደብረህ ማሚስቴ ብቻ ችግር የለውም። ኧረ ወለዲ ካተና መጨቃጨቅ አለብኝ። አንቺ ዝም በይ። እዛች ቤት እንግባ። ዝም በይ በቃ። ሴትዮ ሞተች። ቀበራት። ምንድን ነው? ዛሬ ያየውን ለማንም ሰው እንዳትናገር። አረ ለማንም ነገር የት እንደምትኖር አይቻለሁ። ብታወራ ቀብራለሁ። እሺ ቻው። ማነው? ስራ ፈት እዚህ ከምትዘፈዘፍ ሄደህ በሩን ከፍተህ ማን ነው በል። ምን በእናትሽ ማዘር አንተ ማን ነው? በሩ ልሰብር ነው እንዴ? አንተ ማን ነው እኮ ነው የምለው። እንዴ ሃኑ እንዴት ነሽ? በእናትሽ አንቺ ነሽ እንዴ? እኔ እኮ ማን ነው ብዬ እኮ ነው እንደዚህ የጮኩት። ኢንስታግራም ላይ ደግሞ የፖስቱት ፎቶ በጣም ሴክሲ ነው። አመሰግናለሁ። ትንሽ ቻፕስቲኮ በዛ ልቀንስልሽ? አይ ከበዛ ብዬ እኮ ነው አስቆምኩሽ መሰለኝ። ምን ማዘሯን ፈልገሽ ነው? እናቴ ልካኝ ነው። እናት አለች። እሺ ነይ ግቢ። ኧረ እቺ ልጅ ቂጧ አድጎላታል። ውይ ውሻ የሆነ ልጅ እንደ ሰው ቂጥ ያለ አዘሪ። ውይ የኔ ልጅ እንዴት ዋልሽ? ደህና ውያለሁ። ደህና አበቡ ደህና ናት? ደህና ነች አለች። እንትን የወንድሜ ምርቃት ነገ ስለሆነ እናቴ እንዳትቀሪ ብላሻለች። እቴትዬን አንቀር። እቴትዬን እንዴት ያደርገዋል ይሄ ልጅ? ሻይ ቡና ነገር አትያትም እንዴ ማዘሯ? ሃኑን እንደዚህ አስቆመሻት? እውነቱን እኮ ነው ይሄ ልጅ። ግቢ እስቲ እውነት። ሃኑ አትሂጂ እባክሽ። አይ ሄዳለሁ። አሁን እሰራልሃለሁ። በጣም አበዛኸው ሃኑ። ይኸውልሽ ክብደት ምናምን ነገር አነሳዶ ደግሞ እጀታ ጠገ ድረስ ነው እየሾፍሽ ነው። ስማ አንተ ልጅ ወይ በነገራችን ላይ በቀደም
ቲሸርት ጠቢልኝ ብለህ የሰጠኸኝ የብብቱ ግማት አዙሮ ሊደፋኝ እኔማ ዞሬ በየዘመድ አፈላልጌ እስኪ ሰው ሽታት ብዬ ይሄን ገዛውልህ። እንካ ያዝ ስጩ። ኧረ ሀኑ ሙድ እያዘች ነው። አትመኛት ማዘሩ አያምናታል። ግማታም ነገር ነው ልጁ። እውነቴን እኮ ነው የምነግርሽ። የእሱ ሚስት የሆነች አስመ በሽተኛ ነው የምትሆነው። ይኸው እንኪ ስጩ። እንዳይነካሽ ልጄ ራቅ ብለሽ ስጩ። እንካየው ታጠብሽ። አንቺ አመንሻት እንዴ? ሂድ ጥንባታው። አንቺ ወዲህ እንደዚህ አንቺ ልጠብሺ ቸፕ እያልሽ ነበር። አባረኩሻ እንዴ ነኝ። ወይኔ ረፈደ። ጉድ ኢቭኒንግ ስቱደንት ቢጊኒንግ ቲቸር ሰላም እንዴት ናችሁ? እስቲ አምጣ ብሩክ አሳይመንት የተባልከውን ሰማያዊ እኮ ነው። ችግር የለውም። ምን ሰማያዊ ቀይ ነው ደግሞ ምን ሆነ? እንታው በቃ እኔ ቤት አላደርኩም። በቃ ምንድነው? ጎበዝ ነህ ደግሞ ጎበዝ። አንተ አሳይመንት ይዘን አስትባሉ ለማታመጣው አንተ ነህ። 8 ቁጥር እጫወትብሃለሁ። እኔ ማለት እንዴት ሁለት ይዘህ ትመጣለህ? ሞላሁ እኔ እኮ ግማሽ ልሰጥህ ነበር እኮ። እንዴት ነው? አሪፍ ነው። አበሻ ነው። ቆንጆ የቤት ነው ያስታውቃል። የቤት ነው። ቤት እማዬ ነች የምትጠምቀው። እማዬ ማለት ነው። ታችኛው ቅያስ እናንተ ነው እንዴ? አስካራረቄ ቤት የሚለው እኛ እኮ ነው እኮ ትገባለህ እኮ ሲጀመር አይቻለሁ እኮ አንተ መለኪያ ይዘናና ጠጣ ስለስ ለምንድን ነው እምቢመጥለው? እናመጣለን። አንተ በቃ አመቱ ሙሉ እኮ ተሞልቷል። ባመጣም ችግር እዛው እንገናኛለን። እኔ እናንተ በቃ ፈታ በል እሺ። የተመቸህን አስነስታ አስደንሳት ከፈለክ እንደፈለክ ሁን። እሺ አጅሪት አሁን ደግሞ ምን ፈለግሽ? ኤክሴ ማለት ነው በጣም እያስቸገረኝ ነው። ካልተመለሰልኝ ከዛ ቦይፍሬንድ እኮ የለሽም እና ለአንድ ሰዓት ብቻ ቦይፍሬንድ ነው ብዬ ላስተዋውቅ የፈለግከውን አድርገናል። የፈለግኩትን የፈለግከው ፌቨር ሰጥምሻ አንድ ነገር አይ አንቺ ነው ሳምንቱን ሙሉ ማለት ነው የሆነች አይጥ እያሰገደችኝ ነበር። እኔ ስለምፈራ ነው ግዴ ነጥቂያ አንቺ ነይ ቡና አምጪልኝ ፈጠኝ ፈዛዛ ለእኔ የደፈረሰውን ቀርጠሽ ነው ለሱ የሰከነውን ምቀጅለት። ተው መስፍኔ ግን በሁለት ሲኒ ላይ እንዴት አንዴ መቅዳት እችላለሁ? ሲጀመር የሱ ወፍራም የኔ ደግሞ ቀጭን ነው እንዴ? ከአንድ ጀበና ላይ አንድ የቀዳችለት ሲጀመር አንቺ ነሽ የምታስልቂ። ኧረ ተው መስፍኔ። ምን አርጌ ነው የምትላት? ምን አገባ አስኮና ምን ሆነ ነው? ምን አባት አመጣ? ኧረ በእናትህ ተው። ባይተውኝስ ምን ያመጣል? ማመጣውንም አላሳይ እንካ ወይኔ ጉዴ! ሰው ገደልከው! ምንድን ነው የሰራኸው? ሜክሲኮ መገናኛ ቦሌ ያ ታላቢ ደወለ። አንሻንሹ ሄሎ ወይ ማሪ፣ ቆይ አንዴ ጫጫታ ውስጥ ነኝ። ታክሲ እያስኩሽ። ጫጫታ ውስጥ ነሽ? ሜክሲኮ መገናኛ ቦሌ ወንድ ልጅ በፍቅረኛው መከዳት ልማቱ ነው። አንተ ጓደኛዬ አሚኮ ሚስጥሬንና የውስጤን በየዋህነት ባሳየህ እኔን ለመጣል ተጠቀምክበታ። እኔ ጋር ግን እውነት አለ። እሱም እናንተን ከልቤ መውደዴ ነው። አሸናፊ ነኝ። አሚኮ አንድ አዳምጠኝ። ምን ቀረሽ? ታውቂያለሽ፣ እየጎዱን ሊያጡን በማይፈልጉ አጥተውን ደግሞ ሊተውን በማይፈልጉ ሰዎች በጣም እገረማለሁ። መልካሙን ሁሉ እመኝልሻለሁ። እና ዶክተር ምንድነው ችግሬ? ውጤት እንደሚያሳየው ተፋንጀት አለብህ። ደብል ነው? አዎ ደብል ነው። ለጊዜው ማስታገሻ አይንን ወጋል። አይንን? አዎ። እንዴት ነሽ? ልክ የሆነ ነገር ልነግርህ ፈልጌ እኮ። ምንድነው እሱ? አርግሻለሁ። ሄጂያ ያውም መንታ ደብል ነው። አይ አላንቻ ስቴዲየም አጎናላንቻ የተማረ ባብር ነው
ስቴዲየም የምን 40 ብር ነው? ታሪፉ 20 ብር ነው። አፍንጫህ ላይ ወርውሬልህ እወርዳለሁ። ሲመሽ ደብል ነው እናቱ። ካልተመቸሽ መውረድ ትቻለሽ። ሲመሽ ደብል ነው። ጣራ አይደል እንዴ? ደብል ለሳፋሪኮም ነው አባቴ። ሰጥን ሳፋሪኮም ደብል ዳታ የተሰኘ ካምፔኝ አዘጋጅቷል። ይኸውልህ የ15 የ30 እና የ100 ብር ፓኬጅ ስትገዛ እጥፍ አድርጎ የሚሰጥ ማለት ነው። ብርሽንም ሴቭ አድርገሽ ተጨማሪ ዳታ ማግኘትሽ አለም አይደለ? ለቀላል መንገድ ደግሞ ኤምፔሳ አፕሊኬሽንን መጠቀም ነው እናቴ። ከታሪፉ ውጪ